ሻሽን ትጠመጥሚያለሽ ማለት ነው። ከዛ ደግሞ ቁርንፍድ ውሃ እርጭበት ዳር ዳሩን። ነጭ ሽንኩርት እኔ አላረግም፣ ያን ግን ይሆን እኔ የማላረገው ያው ስለማስንፍና ማለብኝ ፀጉር ላይ ግን አንቺ አድርጊበት ማርያምን ከምሬ ነው አድርጊ። ከዛ ሂና ካለሽ ሂና ተቀቢ። ሁልጊዜ በሳምንት እኔ በሳምንት ነው የምታጠበው። ሁሌ እሑድ ስትታጠቢ ውህድ እየተቀባሽ የሆነ ነገር ያለሽን ሩዝ ካለሽ አቮካዶ ከሌለሽ የሆነ ነገር ያለሽን ነገር ተጠቀሚ። ከዛ በኋላ ከግንባርሽ አይሽሽም ማለት ነው። እሺ ማርዬ እና እንደዚህ አታርጉ ሲል ሁላችሁም ፀጉር ወደኋላ አታርጉ። ወደኋላ ስታደርጉ ይሽሻል ስጠመጥሙት ማለት ነው። ማለት ያው ሰው ቤት አረብ ቤት ከሆንሽ ነው። ቤት ከሆንሽ ነፃ ከሆንሽ ችግር የለውም። ግን የምጠመጥሚ ከሆነ እንደዛ አድርጊ እና ደግሞ ማታ ማታ ክሬም አትጠምጥሚ። ክሬም ሳይሆን አለ ይሄ ጥልቅ የሚደረጉ ባለ ጎማዎች አሉ አይደለ? ጥልቅ እሱን ነው መጠቀም ያለብሽ። ማታ በክሬም ግጥም እያደረጋችሁ ነው ፀጉራችሁን ጠቅልላችሁ አትተኙ። እንደዚህ ጎንጉኙ እና ከዛ ጥልቅ የሚደረጉት አለ አይደለ? ለማታ የሚለበሱት እነሱ ለበሽ። ርካሽ ነው። በ20 ብር ሺኤን ላይ 4-5 ትገዣለሽ። ኧረ ሸቃላ ነኝ እኮ ማለት ሸቃላ ብትሆኝ ችግር የለውም። ካላወቅሽ ሆነ ያሳይሻለሁ አለኝ እዛ መኝታ ጋር ማታ ስተኝ ጥልቅ የሚደረጉትን ነው መልበስ ያለብሽ። እስከዚህ ድረስ ልበሽ። ከዛ እንደዚህ አርጊ። ከዛ ደግሞ ግንባርሽ ላይ ፀጉር ኮኮናት ካለሽ ካስተር ኦይል ውድ ነው ግን ካለሽ ካስተር ኦይል፣ አልመንድ ኦይል ያለሽን ቅባት ይቀላቅይና ቅባት ታረጊና ሽት ታረጊዋለሽ ማለት ነው። መሰጅ ታረጊዋለሽ። ደግሞ ሰነፍ ካልሆንሽ እንደኔ ሰነፍ ካልሆንሽ ለፀጉርሽ ነጭ ሽንኩርት ፈቅፍቂበት። ማታ ፈቅፍቂበት። ጠዋት ስትነሽ ትታጠቢያለሽ። ወይ ደግሞ ቀን ከምሳ በኋላ እረፍት ካለሽ በእረፍት ሰዓትሽ ነጭ ሽንኩርት ፈቅፍቀሽበት ወደ ስራ ስትገቢ ታጠቢው። እሺ የኔ ወድ እሺ ማርዬ እንደዛ አድርጊ። ከዛ ቆንጆ ነው የሚሆንልሽ። መኝኝ ቁርንፍድ ውሃ ሙሉ ፀጉርሽ ነው። ዝንጅብል በነገር ይኸውልሽ ምርጫ ነው። ለምሳሌ ቁርንፍድ ላይኖርሽ ይችላል። ዝንጅብሉን ይዘሽ ፍቅፍቅ ታረጊበታለሽ። እንደዚህ ፍቅፍቅ ወይንም ደግሞ ዝንጅብሉን ትፈጪውና አጥልለሽ ሁሉም ፀጉርሽ ላይ መርጨት ትችያለሽ። መታጠብ አያስፈልግሽም። ለምሳሌ አሁን እንደዚህ ማታ ልተኝ ስትይ ሁሉም ፀጉርሽ ላይ ከፊትሽ በደንብ ረጭተሽ እንደዚህ ሽት አድርገሽ ንጹህ ፀጉርሽ ላይ ከዛ በኋላ እንደዚህ በቅባት ሞይስቸራይዝ አድርገሽው ከዛ መተኛት ትችያለሽ። በነገታው መታጠብ አይጠበቅሽም። ዝንጅብሉ ችግር የለውም፣ አይሸትም። ዝንጅብል ወይም ደግሞ ጉዳት የለውም ማለት ነው። እሺ ውዴ፣ እሺ የኔ እናት እሞክራለሁ። ሳይሆን ነኝ መላጣ ሆንኩ። አዎ ማሪ፣ እኔ ውግ አልወድም። እኔ አርቲፊሻል ነገር አልወድም። ስለዚህ ፀጉሬን እወደዋለሁ። ስለዚህ ማሬ ካለሽ ቁርንፍድ ካለሽ ከሌለሽ ዝንጅብል የተለያዩ ነገሮች ፀጉርሽን መቀባት ትችላለሽ። ከዛ ደግሞ ስትታጠቢ ኮንዲሽነር አትጠቀሚ ማሪ። ኮንዲሽነር እና ሻምፖ አትጠቀሚ። ማሪ ኮንዲሽነር እና ሻምፖ አትጠቀሚ። ውድ ያለሽ ካለ
ፊትሽ አልወጣልኝም ነበር። ይኸውልሽ ካለሽ እኔ 4 አመቴ ነው ሻምፖና ኮንዲሽነር መጠቀም ካቆምኩ በዶቭ ሳሙና